بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين إن شاء الله ودت إياك إنا ملس أمر الله የመጀመሪያው ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته አንዳንድ ሰዎች ልጆቻቸው የኬጂ ትምህርት ሲጨርሱ ምርቃት ያዘጋጃሉ እናም ይጠሩናል መሄድ ይቻላልን አንዳንዶች ደግሞ ከሸሪዓ አንግል ግልጽ የሆነ ሐራም ይሆን ወይስ የተጠላ በሚል ሹብሃ ከመጨነቃቸው ጋር ግን ልጆቻቸው የጎረቤት ድግስ ሲያዩ ለኔ ለምን አይደግስልኝም እያሉ ሲያለቅሱባቸው ለልጆቹ ሞራል ብለው ውስጣቸውን አላህ ያውቀዋል ልጆቹ ከሚያለቅሱ ብለው የደገሱም አሉ የእነዚህን እንዴት ይታያል የሚል ነው ምናልባትም ይሄንን በተመለከተ ባረከላሁ ፊኩም ከምዕራባውያን የመጣብን መከራ ነው ከምዕራባውያን የመጣ ነው ኬጂ አስመርቃለሁ ብለህ ልጆችህን በእንደዚህ አይነት ነገር ውስጥ ይሄንን ማቀበል ለነሱ ይሄንን ማስተማር ሰብሰብ ብትል ጥሩ ነው ባረከላሁ ፊኩም خير ነገር ቁርአን አይደለም አንተ ይሄንን የሚያደርገው እኮ አሁን መውሊድ አውጪ ምንም አይደለም መውሊድ እያወጣ ነው የሱ መጀመሪያም ለቀቅ ያለ አንተ ለመውሊድ አይቻልም ለምን መደገስ አይቻልም ምናምን ብለህ ምዕራባውያንን ተከትለ ሌሎችን ሙስሊሞች ያመጡትን እንቢ ብለህ ምዕራባውያን ያመጡትን መከተል ምንም ይሉት ነው ከየት አመጣው የለም እረፍ ሰብሰብ በል በቃ አትሂዱ እንደዚህ አይነት ቦታ ነው ልጆቹን ራሱ እንዴት እንደሚያስተምሯቸው አስቡ አሁን عند أهل العلم عند من ناقروت نقران احتفال بمناسبة إتمام حفظ القرآن ليس بسنة بلو እንግዲህ حفظ القرآن ኬጂ አስተምረኸው የሆነ ነገር አስቆጥረኸው በቃ የሆነ ትልቅ ነገር እንዲያዝ አድርገህ የቁርአንን ክብር አይደለም እያስተማርከ ያለው የእስላምን ትልቅነት አይደለም እንትን እያልከ ያለው በሌላ በኩል ነው ይሄ አይመለከተንም ሙስሊሞችን የሚመለከት አይደለም ከምዕራባውያን የተኮረጀ ነው ና ይሄንን በዚህ ጨርሳለሁ ሐታ አንድ የሚባል ነገር አለ ልንገራችሁ ቁርአን ሐፍዞ የጨረሰ ሐዲስ ሐፍዞ የጨረሰ እንደዚሁም ደግሞ ጥሩ ነገር ወይንም ደግሞ በዕልም በጠለበ العلم በኩል የተወሰኑ ነገራቶችን ለውጥ አምጥቶ ለዛ ለሹክር ብሎ ቢያደርግሳ እንዴት ነው የሚለው ላይ በባለፈው ይሄን ጥያቄ መልሻለሁ አጅር ሊያገኝበት ከሆነ አይቻል አጅር ላገኝበት ብሎ እንደ ሱና አድርጎ በእንደዚህ አይነት መልክ የለም ግን ሹክር ለማድረግ ከሆነ ይሄንን የሆነ ነገር ቢያደርግ ችግር የለም ብለው ከፊል ዑለማዎች ይናገራሉ መራቋውላ ከመሆኑ ጋር ማለት ነው ባረከላሁ ፊክ ይሄ ቢደረግ ምንም አይደለም ሹክር ብለህ ቤት አዲስ ስራ ብታገኝ አዲስ ሱቅ ብትከፍት አዲስ የሆነ ስራ ነገር ወይንም ደግሞ ቁርአን ብትጨርስ አዲስ ቤት ብትገባ ይሄንን አልহামዱሊላህ አላህ Subhanahu Wa Ta'ala ይሄንን አሟላልኝ አቦ ለሱ ሹክር ብለ የሆነ ነገር ብታደርግ ችግር የለም ይላል ይሄንን ችግር የለም بعض اهل العلم በዚህ ላይ ፈትዋ ሰጥተዋል የዘመናችንም ታላላቅ ሊቆች ማለት ነው ይሄንን ያሉበታል ሹክር ግን ሱና ነው እንደዚህ ነው ብለህ ሳይሆን እና ያንኛው ሳ ምንድነው እንደው ብታደርግ የሆነ ነገር እንደው ብታደርግለት ሰብሰብ ብለህ ዳዕዋ አዘጋጅተህ የሆነ ነገር መስጊድ ውስጥ ብታደርግለት ሊገፋፋ የሚችለው እንደዚህ አይነቱ ሁኔታ ላይ ነው አለበለዛ የኬጂ እንትን አስቆጥረህ አቡጊዳ አስቆጥሮ
ደግሳለሁ ታው 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 ይሄንን ውርስ ወደ ትውልድ አታምጡብን ይሄን ኮተታ አታምጡብን ይሄ ኮተት መጥቶ ይሄን ኮተት የተቀበለ አካል ነገ መውሊድን የማይቀበልበት ምን ምክንያት የለም ለምን ፍልስፍና ነው ያገናኘዋል ይሄ እንደዚህ ከሆነ ያንኛው ለምንድን ነው እንደዛ የማይሆነው በቃ ስለዚህ ተው ተቁላህ ላንፍ እንደዚህ አይነት እንደው ትውልድን አታስተምሩ በአላህ አታስተምሩ ይሄን ከጂ አበባ አስታቅፈ ህፃን ልጅህን ምንኛ ኸይር ሰራህ በል ምን የሚሉት ነው ቁርአን ሲያፈዝለት እኮ አይሄድም ቁርአን ያፈዘለት ጊዜ ና ልጅ ቁርአን አፍዟል መድረክ ላይ ወጥቶ ሊያቀርብ ነው ሲሉት እኮ አይመጣም እኮ አንደኛ በቃ ቁርአን ቀርቷል ዛሬ ዱዓ አላቸው አሉ እኔ ደግሞ የሆነች አያለችኝ ምናምን ብሎ ወደ ሌላ ሀገር ይሄዳል ወደ ሌላ ቦታ ይሄዳል ከጂ ተመረቀለት ሲባል ግን ልጁን ታቅፎ ጥቁር አልብሶ አበባ ሰጥቶ ይዞ በቃ እንደዛ አይደለም ልጅ ማለት ኒዕማ ነው ባረከላሁ ፊክ ልጆች ኒዕማ ናቸው ሷሊህ ሲሆኑ ደግሞ ይላሉ ኢማም ሰዕዲ ረሂመሁላህ ሷሊህ ሲሆኑ ደግሞ ኒዕማ ዑዝማ በቃ ትልቅ ኒዕማ ናቸው አሉ ዓሊም ሲሆኑ ለቂራአት ሲቀሩልህ ደግሞ ኑሩን አላ ኑር በኑር ላይ ኑር አላህ Subhanahu Wa Ta'ala ደራርቦ ሰጥቷል ያ አላህ ይሄ ነበር የዚህ ጊዜ አትመረቀንም የዚህ ጊዜ ሙሽሽ ትላለህ ድሮ አቃለሁ ይሄው ልንገራችሁ በእኛ ዘመን ሩቅ አይደለም አስኮላ የሚባለው ትምህርት ቤት ነው አይደል ቆንጆ ስልክክ ያለውን ወደ አስኮላ ይለቁታል የሚያነክስ ከሆነ ደግሞ ለደረስነት ነው የሚሆነው ይሉ ነበር ድሮ ተመልከቱ እንደዛ ነበር አሁን ላይ ወደ ትምህርት ነው አብዛኛው የሚያጋድለው አትማር አይደለም ምን ይሄንን አልከለከልኩም ስርዓት ይጠብቅ ነው እንጂ ሸሪዓ ያማከለ ነው ያልኩት ባረከላሁ ፊክ ነገር ግን ምንን ማስያዝ እንዳለብን ለትውልድ ምን ማስረከብ እንዳለብን እንመልከተው والله اعلم ብዙ መከራ ሰላመቱ ነው እዚህ ተነሳ ሁለተኛው ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ አንድ የሰለፍይ ሚስት ካፌ እየሰራች ጀልባቧን ትከሻዋ ላይ ታደርገዋለች ብትነገርም አሰማም እሱም ምከራት ስንለው እምቢ ያለችኝ ይላል ይህ ነገር እንዴት ይታያል ነው መጀመሪያ አንተ ባለቤቷ በሉት ምከራት ጀልባቡን ዝቅ አድርጊው ሳይሆን ወደ ቤትሽ ግቢ ይበል አንተ ስራ እቤት ግቢ ይበላ ካፌ አሰማርተ ተከሻዋ ላይ እንዴት አታደርገው አንተዬ እኔ ፈቀድላታል እያልኩ አይደለም ባረከላሁ ፊክ ነገር ግን ጀልባቧን አድርጋ ሻይ ታቀርብ ብትል አይመችም ነው የምትልህ ምክንያት ታቀርብ ሻይ ቤቱ እንድትገባ አታድርግ ቢላሂ አለይክ ላ ኢላሃ ኢላላህ ሚስትህን እዛ አሰማርተህ አሁን አንተ ምን እየሰራህ ይሆን እንደው ምን እያደረክ ይሆን ሻው لا حول ولا قوة إلا بالله وقرنا في بيوتكن ولا تبرجن تبرج الجاهلية الأولى እንደው ምን አይነት ባል እንደው እንደዚህ አይነት ባል አሁን አንተ ባልነ እንደው ሚስትህ እንደዚህ አይነት ቦታ ላይ ጣል እንድታደርግ ራሷን ቀለል አድርጉት ኑሮን አካብዳችሁ አትኑሩ የግድ የጎረቤትህን አይነት ምሳም ስጋ ራትም ስጋ ለበቃ ሲመች በርገር ምንድን እያልካ አታስብ እንደዚህ የዕለት ጉርስ ያክል ይዘህ ከገባህ ይበቃሃል በቃ ሰብሰብ ተበል ልጆቿን ታሳድግ ረቢላሂ አለይክ ታው ነብዩ አለይሂ ሰላቱ ወሰለም يقول الرسول صلى الله عليه وسلم كلكم راع ومسؤول عن رعيته فالإمام راع ومسؤول عن رعيته والرجل في أهله راع وهو مسؤول عن رعيته نبي عليه الصلاة والسلام نقرأ كلاتهم الرنيوش ناتهم كلاتهم ስለተሰጣችሁ ጥበቃ ስለ እረኝነት ስለተሰጣችሁ በጥበቃ ለሐላፍትና ስለተሰጣችሁ ነገራቶች ተጠያቂ ናችሁ ብለዋል ነብዩ አለይሂ ሰላቱ ወሰለም ይኸው አንድ ወንድ ሚስቶቹ ቤተሰቦቹ መካከል ተጠያቂ ነው በሚስቱ ተጠያቂ ነው ራዒ ነው እረኛ ጠቅላይ ሚኒስትሩ አምና እረኛው አምና ሐስብ ይሄ በቃ ተጠብቃለህ الرجال قوامون على النساء ወንዶች እኮ ቀዋሞች እኮ ናቸው ለምን ሆነሃል እንዴ ታው አንተ ስራ በመትችለው እየሰራ የሚበቃችሁን ያክል በልካችሁ ኑሩ
محرمات ውስጥ አትልቀቃት ሚስትህን ታው ይቅርብህ ነብዩ አለይሂ ሰላቱ ወሰለም ሐዲሱን ሲዘጉት እንዲህ ብለዋል ብዙ ጠቅሰው وهو مسؤول عن رعيته فكلكم راع وكلكم مسؤول عن رعيته ብለዋል ረሱል አለይሂ ሰላቱ ወሰለም متفق عليه በሆነ ሐዲስ من حديث عبد الله ابن عمر رضي الله تعالى عنه ሁላችሁም እረኞች ናቸው ሁላችሁም ስለተሰጣችሁ አደራ ተጠያቂዎች ናቸው ብለዋል ሚስትህ አደራ እረኛዋ ነው ጠባቂ ነው ትጠየቃለህ ሰብሰብ እንድታድርጋት ወደ ቤት ታው ሙኻለፋ በሌለው መልኩ ነው የሚሰራው ሻይ ቤት ውስጥ ካፌ ውስጥ አስገብተህ እንደ ምን ነው አንተዬ ቢመክሯት አሰማም ትለኛለህ እንዴ ምን ታድርገው አንቺም አላህን ፍሪ ታይ በቃ ይቅርብሽ ወጣ በይ እንደዚህ ቦታ ላይ والله በጣም አደጋ ሙኻለፋ ያ አላህ اللهم سلم اللهم سلم يا الله ወደ እንደዚህ አይነት አታጋልጡ ሴቶችን አስገቡ ወደ ቤት አስገቡ ልፉና አንተ የቀን ስራ በደንብ አድርገህ ቆፍር በቃ ልፋ በምትችለው አላህ ይደግፍህ ደግሞ አላህም ይደግፍህ በቃ ለአላህ ብለህ ሚስትህን ሰብሰብ ካደረክ ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ومن يتوكل على الله فهو حسبه እቺን እንደው ድጋግ መያት ይችላል አንቀስ ባረከላሁ ፊክ አላህ ይደግፋል አታጋልጣት ለከነ ጀልባቧ ከነ ኒቃቧ ወይንም ጀልባብ ብቻ እንዴት አድርጋ ታስኪደው ካፌ ስንት አይነት ሰው ነው የሚመጣው ስንት አይነቱ ወንድ ነው የሚመጣው ስንቱ ነው የሚመጣው እንዴ አላህ አለ ሶስተኛ መስጂድ በተራዊህ መሃል ከውትር በፊት ኢማሙ ህዝቡን ነገን እንጾማለን ብሎ ንያ ያስነይታቸዋል ነውይቱ ሶመ ገዲን ይላል በአንድ ላይ በሉ ይላቸዋል ከዚህ ሁሉ በአንድ ጊዜ ነይታችሁ ብታርፉ ብለናቸው ነበር ይሄ የዋሃብያ ነው አሉን ለመሆኑ ወሩን በአንድ ጊዜ መነየት የዋሃብዮች ነውን መጀመሪያ التلفظ بالنية بدعة نية من نيته محلها القلب بلب لاينات بقى بلبهم متاسب نويت صوم غد أنا أدائي فرض شهر رمضان لله تعالى يالواس نيتواچوال ياسبلواچوال هنا لا من ناقر بقى أرسخ ነው ውስጥ ላይ እንዲሰርጽ ያደርጋልና ይሄን ቢድዓ ነው ይሄ በቃ ቢድዓ ነው አይሰራም እንደዚህ ነይቱ በውስጣቸው አንድ በሉችን አንድ ያዙልን አትናገሩ በቃ አታውሩ ልብ ላይ ፍስስ አድርጉ ንያ ልብ ዚክር ነው በአንድ በት መናገር ቲላዋ ቁርአን ስቀራ አይነየትም ቁል ሁወላህን ዝም ብለ ፍስስ አይደለም የሚደረገው ቁል ሁወላሁ አሐድ ብለ ትቀራለህ ተናገር ቲላዋ ነው የተባለው መቅራት ቲላዋ አንድ በት መናገር አለበት ይሄንን ወቅ ዚክር ሱብሃንአላህ የሚለው መናገር አለበት ንያስ ውስጥ ላይ ነው የምታስበው ይሄ ነው አንድ ጊዜ መነየት የዋሃብያ ነው ወይ ይሄ ብዙ ጊዜ በተደጋጋሚ ይለቁታል ይሄንን አይነት ላ የዋሃብያ አይደለም ሸሪዓ የሄደበት ነው ይሄ አንድ ረመዳኑ ላይ የመጀመሪያው ሌሊት ይሄንን ወር ሙሉን ጾማለሁ ካልክ ከዛም በኋላ ባትነይትም ችግር የለም ሙሉን ጾማለሁ ብለህ ትገባበታለህ መሃል ላይ አቋራጭ ካልመጣ በስተቀር ለምሳሌ ሴት እህቶቻችን እንደዚህ ቢያደርጉ መሃል ላይ መጀመሪያ ላይ ወሩን ጾማዋለሁ ብለው ነይተው መሃል ላይ ሀይድ ቢመጣባቸው ቢቋረጥ ሀይዱ ካለፈ በኋላ ሲጀምሩ እንደገና ንያ እንዳዲስ ያስኬዳሉ ይሄ ነው ቃጣዕ ነገር የሚያቋርጥ ነገር ከመጣ አለበለዚያ ذهب الجمهور وفيهم الامام احمد والمشهور عنه والشافعي وابو حنيفه እነዚህ እያንዳንዱ ቀን ዒባዳ ሙስተቂላ ስለሆነ እያንዳንዱ ቀን መነየት አለበት ይላሉ ይሄንን ይላሉ وذهب الامام مالك رحمه الله ያዝልኝው እነዚህ ኢማም ማሊክን ወሃብያ ያሏቸው ነው وذهب الامام مالك واحمد في روايه نصرح ابن عقل ከመذهب ውስጥ ምን عقل የሚባል ይሄንን በደብ አድርጎ አንበርድዶታል ራጅህ ነው ብሎ በቃ ከደሊል አኳያ የሚገጥም ነው ብሎ አጉልቶታል ወኢስሐቅ እነዚህ ሁሉ ማለት ነው
ወረጀሐሁ ሸይኹል እስላም ኢብኑ ተይሚያ ይችን እያዩ ነው የዋሃብያ የሚሉት ሸይኹል እስላም ኢብኑ ተይሚያ ስም የተነሳባትን አረፍተ ነገር ነው የሚፈልጉትና ነው። ስለዚህ ምንድነው አሉ ረመዳን ማለት ተከታታይ የሚጾም ስለሆነ አንድ ንያ ይበቃዋል አሉ። አንድ ንያ ምን እስከሌለ ድረስ ማለም يقطعه لعذر በሆነ ምክንያት እስካላቋረጠ ድረስ ሙሳፊር ሆኖ ካቋረጠ ህመም መጥቶበት ካቋረጠ እሷን በሐይድ በኒፋሳ ካቋረጠች እንደገና ሲመለሱ እንደገና ሊነይቱ ይችላሉ። አለበለዚያ ወሩን ጾመዋለሁ ብለህ አንድ ጊዜ ከነየት በቂህ ነው ሸህነ በቃ إنما الأعمال بالنيات የሚለው ዑሙም ራሱ ይሄንን ይጠቁማል። ዒባዳ ዋሂዳ አንድ ዒባዳ የሆነ ሁሉ فتكفي نية واحدة አንድ ንያ ይበቃል። ይሄንን በዚህ ትይዝልኛለህ። والله أعلم والله أعلم ይሄንን የምትይዙት የዋሃብያ አይደለም አንተያ ዋሃብያ አይደለም። ሐዲሱ ራሱ የሚጠቁመው إنما الأعمال بالنيات ብሏል። አንድ ዒባዳ ስለሆነ ልክ እንደ ሐጅ አንድ ጊዜ ተነይታለህ በቃ ለበይካ ሐጅ አይደለም የምትለው በቃ ሐጅን ተነይታለህ አለቀ በቃ። ሐጅ ውስጥ ስንት አይነት ስራ አለብህ? ስንት ቀን ትቆያለህ ስራ ቦታ እዚህ አንድ እንደዛው ይሄንን ብለው ገልጸዋ አልነመለህ ባረከላሁ ፊክ والله اعلم። አራተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም السلام ورحمة الله وبركاته. أحبك الله الذي أحببتني من أجله بارك الله فيك وإياك الله يطبقاችሁ። ጥያቄ ሰውየው የአማና ብር አስቀምጥልኝ ተብሎ አመት ቢዞረው አማና የተቀመጠበት ሰው ዘካ ማውጣት ይችላልን? ያለ ፍቃድ ያስቀመጠው ሰው 100,000 ብር ነበር አምጣ ሲለው 25,000 ብር ዘካ አውጥቻለሁ አለ። ዝም እና ኡስታዝ ዝም ብዬ 75,000 ብሩን ልቀበል ወይስ 100,000 ብሩን ልቀበል? ምን አገባው? አደራ ተብሎ ተሰጥቷል። የዚህ አደራ ባለቤት ሰጪው እኮ ከሌላ ላወጣ ይችላል። 100,000 ብር ከሌላ አለኝ አስቀምጫለሁ እንትን አለኝ ቡኬ ላይ ይሄን ያክላል ደማምሮ ምን ብሎ ራሱ ሊያወጣ ይችላል። ወኪል ካልተደረገ በስተቀር ለወዲዓ አደራ የተቀመጠን ዘካ ባለቤቱ ብቻ ነው የሚያወጣው። ባለቤቱ لا على حافظها المودع لديه ያስቀመጡበት አካል እሱ ማውጣት የለበትም ማያገባው። ካልፈቀደለት ወኪል ካላደረገው ወኪልነት ካልሰጠው አውጣልኝ ብሎ ካልነገረው ማውጣት የለበትም አይገባው። ለምን እንደዚህ ያደርጋል እንዴ? የለም እንደዚህ አንተ አስበህ ይቅር ካላልከው በስተቀር እንጂ መቀበል ትችላለህ። የራስህ ሙሉ ገንዘብህ ማን አውጣለው? አንተ ኃላፊነትና ካልሰጠው እንደው ምናልባት ካልደረስኩና አንተ ረመዳን ነው አመቱ የሚሞላው ብለህ የሆነ ፍቃድ ሰጥተው ከሆነ አግደም አድመህበት የሆነ ነገር ብለህ ከሆነ መስመር ውስጥ አስገብተው ከሆነ አንተ ራስህን እንትን በለ። አለበለዚያ ግን አያገባውም አይመለከተውም በሰው ገንዘብ። ባረከላሁ ፊኩም። ለምን ከሌላ በኩል ሊያወጣ ይችላል ስለ ሰውየው ያውቃል። والله اعلم። አምስተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም السلام ወራህመቱላሂ ወበረካቱ። ከአንዲት የደረሰኝ ጥያቄ መልእክት ነው። የጥያቄ ቦቱ ስለሌለኝ ነው እስካሁን የቆየሁት። አደራ በቶሎ መልስ። አላሁ አክበር። ስለ ሽርክና ስለ ሙሽሪክ እንዲሁም ሙሽሪክን የማከፍር ሰው ሁክሙ ምን እንደሆነ ቢያብራራልኝ ነው ጠይቀልኝ ተብሏል። ሽርክ የሚሰራ ትልቁን ሽርክ የሚሰራ ሙሽሪክ ነው። ተማረ አልተማረ ቃልቻ ነው ጃሂል ነው አሊፍ ተቁም ተተኛ አያቃትም ያውቃታል እንደዚህ አይነት ውድድር ብሎ ነገር የለም። ትልቁን ሽርክ የሰራ ሸሆቹ ድረሱ ልጅ አምጡ፣ ሸሆቹ ዝናብ አምጡ፣ ሸሆቹ ጦርነቱን አስወግዱ፣ ሸሆቹ ባክሁ እድሜ ጨምሩ፣ ሸሆቹ የገነትን ነገር አደራ፣ ሸሆቹ እያለ እንደዚህ አይነት ጥያቄ ፈሆ ካፊር ሙሽሪክ ጃሂል ነው ጃሂል አይደለም የሚባል ነገር የለም። ነብይ ሲመጣ ሽርክ ሲሰራ ያገኘውን ሁሉ ሙሽሪክ እያለ ነው መጀመሪያ ሙሽሪክ ብሎ ኋላ ለዒቃቡ ለቅጣት ከአላህ ዘንድ የሚመጣውን ቅጣት ሊገባቸው ዘንድ ያስተምራል። እምቢ ሲሉ ነግሮ አስተምሮ ከዛም በኋላ ወይ መሬት ይገለበጥባቸዋል እንዲሉት ሰዎች ወይ በውሃ ይጥለቀለቃሉ እንደኖህ ሰዎች ወይ እንደዚሁ እንደ ፊርዓውን ሰዎች እንደዚህ ይደረጋሉ። መቼ بعد إقامة الحجة بارك الله فيك። ይሄ ነው። ይሄንን አላከፍርም ያለ ሙርጂዓዎች ናቸው የጠጡ ሙርጂዓዎች
ربما بعد إقامة الحجة عليهم يكفرون كسلمنا ጭራሽ ሊወጡም ይችላሉ ይሄ እብኑ ባዝ ናቸው ሙስጠፋ እያልክ አታቀል ነገር ወደ ሙስጠፋ አታዙረው አንተ ቀብር አምላክን ያላከፈረ ይከፍራል ብለዋል አሉ እብኑ ባዝ ኧረ በል ጠይቀው ነገርኩ ጠይቀው ኡስታዝን ራሱ ብለዋል እንዴ አዎ ብቻ የሆነች ቀውላለች ነው የሚል ለምክንያቱም እየለቀቅነልህ ነው አኛ ሪሳላ እየለቀቅነልህ እኮ ነው ብለዋል ይሄን እንዴ ሼኹ ራጂህ ይሄን ብለዋል እንደ በደብ ፏድ አድርገው ነው የተናገሩት ለይሰ ቢሙስሊም ነው የሚል ተከታታችሁ አትስገዱ ነው የሚል ፈውዛን ብዙ ጊዜ ደጋግማችሁ ጠይቃችሁኝ ቀብር አምላክን አላከፍርም ያንን ተከታታችሁ አትስገዱ ብለዋል ይሄን ነው የገለጹት ይሄን ነው ይያሏል ንግሬያቸዋል እነዚህ ምንድናቸው ቀብር አምላክን ማከፍር ሙርጂ ነው እንዴ نعم هو ሙርጂ ብለው ነው የተናገሩት በማ የኩፍሩ እርጃ ነው ብዙ ጊዜ ደግሞ ይሄ ይሆናል ብለን የምንሄድበት ባረከላሁ ፊኩም ስለዚህ ሙርጂዓዎች ናቸው የጠጡ ሙርጂዓዎች የጠጡ ሙብተዲዓዎች ናቸው ይሄንን አድርገን ነው ምን ኩፍር ላይ ነው ያሉት ብያለሁ ደጋግሜ ነው የተናገርኩት ይሄ ደጋግሜ ነው የተናገርኩት የሙስጠፋ ወሬ አትበል ብያለሁ እውነት ይሄንን እሱ ያለውን ፈውዛን ብለውታል ወይ በልና ጠይቀኝ እንዳሉት ደግሞ እየተላከለህ ነው አለመንጀኒቅ ላይ ግባ ከጦሳ ማዱ ብቻ አይደለም አለመንጀኒቅ ላይ ግባ የዑለማዎች ሪሳላው ተቀምጧል ከመቶ በላይ መጽሐፍ ነው የለቀቀው እንዴ ስንት መጽሐፍ ተለቆልሃል ኧረ ድምጽ ብቻ አይደለም የኪታብ አይነት ነው የለቀቀው ስንት ኪታብ አድሞጥልም አድሮ ሰንያ አድሞጥልም የሼኽ ዩሱፍን ራሱ ሪሳላዎች አሉ እስኪ ተመልከቷቸው የነፈውዛን ሪሳላ እስኪ አንዱ ግባ ተመልከት ማንበብ የምትችል ከሆነ ማንበብ ካልቻልክ ደግሞ ድምጻቸውን ሁሉንም እያያዝን ነው ከራሳቸው መውቂያ የምናመጣው የሚመጣው ነው የተቀመጠው ፊት ለፊትም እየሰማናቸው ነው አንተዬ ያ አላህ የዕልም አደራ አለብን ፊት ለፊትም እየሰማን ምን አይነት አሰጣጥ እንደሚሰጡ ስለዚህ እየነገርን አልሰማም ብየው የራሳቸው ሸኽ እየነገራቸው ነው እንደ ባረከላሁ ፊኩም ዑመር ባዝሙ አልኳችሁ አው ሙርጂ ነው ከእንዴት ካፊር አትለውም እንዴት ነው ማታከብረው ከአላህ ውጭ ያለን እየተገዛ እንዴት ብለህ በምን እያለኩ የራሳቸው ነው እየጮህባቸው ያለው እነዚህ ምን ይሉሃል መስአላውን ውድቅ ለማድረግ መስአላውን ዋጋ አልባ ወይንም ደግሞ የሆነ ውሃ የማያነሳ ለማድረግ የነ ሙስጠፋ ወሬ ያደርጉታል እኔ ተራ ነኝ እኔ ጋር አታምጣን ተይ እኔ ወደዛ ነው ያስተላለፍኩ እኔ ተራ ሰው ነኝ በቃ ተራ ነኝ ግን ያየሁት ነገር አለ አንተ ጋር ያየሁትንም አይቻለሁ ተመልክቻለሁ ስላየሁ ነው ደግሞ ብዙ ተመዛዝነናል ስለዚህ እስኪ ወዲያ ዓሊሞች አለፍ በል እስኪ ወዲያ ኢብኑ ባስ ስለዚህ ይሄንን በደንብ አድርጋችሁ ያዙ እኛ ሁልጊዜ ኢብኑ ባዝን እነ ፈውዛንን እነ ማንንም ሁጃ ጋር ከተቃረኑ እኮ አንከተልም ሁጃን መሰረት አድርገው ከመጡ ግን እናምናለን አው የሚያቀርቡልን መስአላውን በተመለከተ የሚገልጹልን ነገር ደግሞ ፈተው ያለ ነው ባረከላሁ ፊክ ፈተው ያለ ግልጽ ያለ ዑመር ኮምበልሻን የማያከፍር ጅምዕ እኮ ነው በአሁኑ ሰዓት ያለው ዑመር ኮምበልሻን እያወቀው አላከፍረውም ካለ ተከተለው አትስገድ በቃ ይደጋግም የተናገር ያለው ይሄን ዑመር ኮምበልሻን እንግዲህ ረኢሱ الكفار የኩፋሮች ረኢስ ማለት حتى في الحبشة ነው ማለት እንደው እዩ ጩፋ አይደርስበትም እኮ እዩ ጩፋ አይደርስበትም በኩፍር አክፈር ማለት እሱ ድርቅ ያለ ካፊር ለሁጃ ራሱ አቅረብ ይሆን ይሄንን አላከፍርም ይላል እዩ ጩፋና ከፍረ እሱን አላከፍርም የምትል ጤነኛ ነህ አንተ አእምሮ አለህ አንተ ለዲን ቀናት አለህ የአቂዳ ግንዛቤው አለ ነብያቶች ሲመጡ መልእክት ይዘው ሲመጡ ሽርክን ኩፍርን የሚሰሩትን ሰዎች እንዴት አድርገው ነው ያዩአቸው ብላ አትመለከትም እዛ ተለሙሰሩ ኸስ ትሯሯጣለህ ሰው ለማትረፍ ብዙ ጊዜ እኮ ፖለቲከኛ ስለሆኑ እኮ ነው የሚያከፍሩት በፖለቲካ ነው የሚያሰልሙን በፖለቲካ ነው ከፖለቲካቸው ጋር ከሄደ ለጥካልክ ችግር የለም አንተ ሱኒ ወለው ኻለፍት እንደው ማ ኻለፍት የፈለከውን ያክል ብትቃረን ጉዳያቸው አይደለም ብቻ ስልጣናቸውን ኩርሲያቸውን አትንካ ወይንም ደግሞ የነሱን መሻይኾች አትንካባቸው ይሄ ነው የጀምዕዮችን ምንተን የተጠናወታቸው ህመም ይሄ ነው እንጂ ያለበለዚያ ለዑመር ኮምበልሻ ዑዝር ይሰጣ እንደ ቢላሂ አለይክ እንደዚህ ከነሱ የተሻለ እኮ እየፈተፈተ ያቀራል ከብዙ ጀምዒ ዑመር ኮምበልሻ ይበልጣቸዋል ቅራአት ዲኒ ያቀልሃለሁ ይሄን ፈትፍቶ ያቀራል ተፍሲሩን አሁን
አንድ ጀምዕይ ተፍሲር አቅራይ ብትለው ውልግድግድ ያለ ነው እሱ ፈትፍቶ ያቀራል مع ذلك ግን አገሩ ሱብሃንአላህ لا اله الا الله انا لله وانا اليه راجعون والله እንደው ያ ጉርበት الاسلام ማለት እኮ በዚህ እኮ ነው አለ እንደው ፈጡባ ለልጉረባ የሚባልበት ዘመን እኮ የምትደርሰው አቂዳ እንግዳ ባይተዋሪ ሆነበት ይሄ ሰው በተዊል የሚድንበት አብዱላህ አልሐረሪ የዳነበት ከአብዱላህ አልሐረሪ በላይ እንደው ምን አይነት ካፊር ከእስልምና አቂዳን የተዋጋ ምን አይነት ሙጅሪም ካፊር እንደምታመጡ አላቅላችሁ እንደ እናንተ አህባሽን ያሰለማችሁ እናንተ ጤነኛ ነብይ አላስብም ማለት ህመምተኛ ናችሁ ደግሞ እኮ የሚገርምህ አሁን እገጠር ያሉት የሆነ ሹባህ አለብህ ልበል ጃሂል ናቸው ሹባህ አለብህ እኛ ጃሂል አንልም በዚህ ሰዓት እማ ሙዕሪድ ነው ያለው ወይም ደርሶታል መድረስ ማለት ደግሞ እንደ አቡበክር ይግባው ዲኑ ማለት አይደለም እንደ ዑመር ዓሊም ይሁን እንደ ዑስማን ዓሊም ከሆነ በኋላ ነው የሚል የለም ልክ እንደ ቡኻሪ እንደ ኢማሙ አህመድ ከቀራና እምቢ ካለ በኋላ ነው የሚባል ስታይል የለም እንደዛ አይነት አስተምሮ በቃ እንግዲህ እንደ የነብዩ እናትና አባት ወይስ ምን ያክል ቀርተው ነው ምን ያክል ገብቷቸው ነው ምን ያክል ዳዕዋ ውስጣቸው ገብቶ ነው ስንት አሳሳች ነበረ ስንት አደገኛ ሰው ነበረ ቢላሂ አለይኩም እነዛ ላይ ነው ሹባህ አለባችሁ እንኳን ብንል ለዑመር ኮምበርሻ እንዴት ኡዙር ትሰጣለህ ለአብዱላህ አልሐረሪ እንዴት ኡዙር ትሰጣለህ ግማሹን በጅህላድ ያንከው ግማሹን በተዊላድ ያንከው ግማሹን በተቅሊድ ያንከው ሽርክ የሰራ ሙስሊም ነው ተላላችሁ ምንላችሁ እኮ በዚህ እኮ ነው ወዴትም አትጠመዛዘው በቃ ሽርክ የሚሰራን እያሰለማችሁ ጠበቃ ናችሁ ምንለው እኮ በዚህ እኮ ነው ምንም ፍልስፍና ያስፈልገው ፊት ለፊት ነው ሰማይ ከላይ ነው መሬት ከታች ነው አሳ ውሃ ውስጥ ነው የሚኖረው የሰው ልጅ ሟች ነው በቃ ይሄ እኮ እውነታ እኮ ነው እውነታ አላሁ አክበር اللهم سلم يا الله እነዚህ የባሰባቸው ናቸው እንዴ እነዚህ ጋር ጅምዕይ ጋር ሄደ እንደው አቂዳ የምትባል ጫፋን እንዲያተነካ አደራ ለአስማው ሲፋት ላይ ሲጮህ ብሰማው ሽርክ እኮ ነው መንዙማ ሽርክ የፈለገውን በወፍራም በጎርናና ድምጽ እንኳን ቢናገር እንዲያሰማ ይሄን እንደ ጅምዕይ አትስማ ብሽቅጥ ያሉ ማለት የጅምዕያ መንጋ ሁሉም መንጋ የነ ኤልያስ መንጋ ብያለሁ የነ ለተሞ መንጋ ብያለሁ የአሸዋ ሜዳዎች መንጋ ሁሉም ሙብተዲዕ ሙርጃዎች ናቸው እንዳለ ለአቂዳ ቀናት የሌላቸው ቀጣፊ ሽርክ ነው ይላል ዝም ብሎ ሽርክ ነው አይደለም ሽርክ ነው ሰውየው ሙሽሪክ ነው በል እንጂ ዝም ብለህ ራቁት እያመጣህ እንደው ነገራቶችን ብቻ አታውለብልብ አየር ላይ የዑመር ኮምበልሻን ጃኬት አጥር ላይ ሰቅለህ አትውገር ሰውየውን አያመው አይነካውም ሰውየውን ልብሱን ነው ለምን እንደዚህ አይነት አካሄድ ትሄዳለህ ሌላ ሱፊያና አሻዒራ ልዩነታቸው ምንድነው አሻዕሪያን የአቂዳ ያደርጉታል አሻዕሪያን የአቂዳ ሱፊያን ደግሞ የሱሉክ የስነ ምግባር የአካሄድ ያዘካከር ያፈጻጸም ምናምን ሱፊያን ያደርጋሉ ሁለቱ ተመጋግበው ነው የሚሄዱት በአሁን ሰዓት ላይ አሁን የምናውቀው ማለት ነው አሻዕሪ ማቱሪዲ ሱፊ ተመጋግበው ነው የሚሄዱት አንድ ላይ ናቸው አህባሽ ወላሂ ሱፊያ አይደለም ይሉሃል ሱፊያ አይደለም ያሁን ዘመኑን ሱፊይ ጥሩ ልታርግ የለም ሱፊይ የመጀመሪያው መራህል ላይ የነበሩት ሙኻለፋቸው አድና ነበረች ትንሽ ነበር ሙኻለፋቸው ትንሽ የተወሰነ ቀለል ያለ አሁን እኮ ዑባዱል ቀብር እኮ ናቸው ዑባዱል ቁቡር ሙሐሪብና ገይረ ሙሐሪብ ካላልካቸው በስተቀር እንጂ ስልጣን ፈላጊና ስልጣን የማይፈልግም ብዛም የሚል ነገር ልዩነት ካልሆነ እንጂ ሱፊይም አሽዓሪይም አንድ ናቸው ኩፋሮች ናቸው እንግዲህ ያለው ምንም በዚህ ላይ የሚያጠራጥረኝ ነገር የለም በዚህ ላይ አድና ሸክ የለኝም ቢላሂ አለይ ስለዚህ አሽዓሪያ ማቱሪዲኛ እኛ አሽዓሪያዎች ማቱሪዲያዎች እኛ ሱፊዮች ምናምን ነገር የሚሉት ይሄ ሱፊ ምንድነው ማለት ነው ዑባዱል ቁቡር ነው እንደው ሱፊይ ነኝ ብሎ ከአቢደል ቀብርነት ከወጣ ከአሽዓሪያ ወጥቶ የሆነች ነገር ለሱሉክነት ነው እኔ ሱፊይ ነኝ ያልኩት የሚል አካል ካለ ምናልባትም በዚህ የሚተርፍ ከሆነ ነው ማለት የነን ኢብኑ ባዝ ረሂመሁላህ ተዓላ እንደገለጹ እንደዚህ አይነት ሰዎች ከተገኙ ብያለሁ ከተገኙ ያዝ ይበጃል ይጠቅምሃል والله اعلم ስድስተኛ السلام عليكم ورحمه الله وبركاته በግንኙነት ትጥበት ዋጅቦብኝ ሳልታጠብ ለሱብሂ አዛን አለብኝ ታጥቤ ሰገድኩ
እና ጾሜው አልኩ ስሰማ የሆነ ሱሐባ ኢብኑ አባስ ይሁን አይቻልም ጾሙ አይሆንም ብለዋል አሉ እውነት ነውን የሚል ይላል ወንድማችን ባረከላሁ ፊክ ምናልባትም ይህንን በተመለከተ ኢብኑ አባስ ሳይሆን